እንደዚህ እንግዲህ የልጁ እናት ወይም ሚስቱ ያለችበት ቦታ እየሄዳችሁ ሚስቱን በለው እንግዲህ ሌላ ምን እንላለን እየሄዳችሁ እየተከታተላችሁ ክብራችሁን እየጣላችሁ ምናምን ነው ማፍቀራችሁን መውደዳችሁን የምታሳዩት። አብርሃምን ተሰናበትሽ አልተሰናበትሽ ሄርሜላ የሚወድሽ የማያፈቅርሽ ከሆነ ሲሻለው ወደ እኔ ይመለሳል ብለሽ በጉጉት ስትጠብቂው የነበረው አብርሃም አንቺኑ ከነምናምንሽ ከረሳሽና ወይም ደግሞ በቃ ከአንቺ ጋር መገናኘት ወደ አንቺ መመለስ ካልፈለገ እናቴ ቻው እኮ ነው ማለት ያለብሽ። ግዴታ አይደለም አንቺ ከአብርሃም ጋር መሆን። አንዴ አንቺ ብልጡኝ እንጂ ለሚከተሉሽም ለሚሰሙሽም ሰዎች ከጎንሽ ነን ለሚሉ ሰዎችም እስኪ አሪያ ሁኛቸው። እኔ ግን ቢወዳት እንደው ለሷ ቦታ ቢኖረው ፍቅር ቢኖረው ምናምን ነገር አብርሃም ከሷ መለየት የማይፈልግ ሰው ቢሆን ኖሮ የምሬ ነው ምላቸው አግኝቶ ምናምን ነገር መራቅ ፈልጋለሁ። በቃ ታገሽኝ፣ እኔ አንቺው ነኝ እኮ ቀለበት አድርገናል እኮ አንቺ እኮ አርግዘሽልኛል ምናምን ነገር ብሎ ነው ከተሰናበተ የሚሰናበተው እንጂ እሷ የሄደበት ጭራሽ ሩታ ቤት መታ ምናምን ነገር። ኧረ እኔ እንጃ ጌታን፣ እኔ የምሬ ነው አይምሮ እያጠራጠረኝ ነው። ማንም ሴት ይሄን አታደርጊማ እንዴ! ይሄ እኮ ሊያከራክረን የሚገባ ጉዳይ አይደለም እኮ። ማንሽ የትኛዋ ሴት ናት አሁን እንደዚህ የምታደርጊው? ጭራሽ እሷ ቤት ሄደሽ ምናምን ነገር አይከብድም እንደዛ? እኔ ግን ሄርሜላ አይዶን ነው ማለት የሚሄድ ሰው ነው ቻው የሚለው አይደል? እዚህ ጋር ስለመጣሽ ምናምን ነገር ደውዬም ቢሆን ቻው ልሽ ነበር ምናምን አይነት ነገር አውርቷል። ግን ቻው ልልሽ የሚፈልግ ለአንቺ ቦታ ያለው ሰው የሚያከብርሽ ከሆነ ስለኔ ትጨነቃለች እቺ ልጅ ብሎ የሚያስብ ከሆነ መጀመሪያው ነው አግኝቶ በስነስርዓት ሻይ ቡናም እያለ ቻው ይልሻል እኮ። አንቺ እኔ እንጃ ሳይነግርሽ የሚሄድን ሰው መተሽ ቻው ልለው ነው በቃ ልሰናበተው ፈልጌ ነው። እንዴት ክላሽ አያረግም? ይሄ ነገር አይጋጭም? ኧረ ተይ ሄርሜላ፣ ኧረ ተይ። ለሚወዱሽም ሰዎች ስትይ አንዳንዴ ቆፍጠን ጠንከር በይ እንዴ። በቃ የታባቱ ላያስችል አይሰጥም፣ ምንም አይመጣም። ካዘንሽም ካስለቀሰሽም አብረንሽ እናለቅሳለን። እንግዲህ ካዘነ ጋር ዘኑ ከሚያለቅስ ጋር አልቅሱ ስለሚለን ቃሉ በቃ አብረንሽ ትንሽ እናነባለን። ከዛ በኋላ በቃ 1-2 ወር ነው። ሌላ ምንም የምትወኙ ነገር የለም። የምር ፍቅር ይዞሽ ከሆነ ማለት ነው።